ታዋቂው ተዋናይ ቡራክ ኦስቲቪት ተዋናይ የመሆን ምንም አይነት እቅድ አልነበረውም። እንዲሁም የፊልም ኢንዱስትሪ ውስጥ የተቀላቀለው በአባቱ አስገዳጅነት ነው። ይህ ታዋቂ ተዋናይ በሕግ ፊት ቀርቦ እስከ 4 ዓመት እስራት ተፈርዶበት ያውቃል። ቡራክ ከኒሃል ጋር በሚሰራበት ጊዜ ከኒሃል እውነተኛ ባል ጋር እንደተጣላ ይባስ ብሎም ከኒሃል ከራሷ ጋርም የከረረ ጸብ ውስጥ ገብቶ እንደነበር ገለጻል። ዛሬ ስለ ቡራክ እውነተኛ አስገራሚ ህይወት፣ ስለ ስኬት ጉዞ፣ ስለ አስገራሚ አስቸጋሪ ባህሪው፣ በሚሊዮን ዶላሮች ስለሚቆጠረው ሀብቱ እናንተ አብራችሁን እስከ መጨረሻው ቆዩ እንጂ ስለ ቡራክ ወይም ከማል የማንነግራችሁ ሚስጥር አይኖርም። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ቡራክ የተወለደው በታህሳስ 24 ቀን 1984 ዓ.ም በቱርክ መዲና ኢስታንቡል ውስጥ ነው። አባቱ ቡለንትና እናቱ ጄዲ ይባላሉ። ቡራክ ገና በልጅነቱ ለትወና ወይም በካሜራ ፊት ምንም አይነት ፍላጎት አልነበረውም። ይልቁንም ህልሙ ስዕል መሳልና ፎቶግራፈር መሆን ነበር። በዚህ ምክንያት በኢስታንቡል በሚገኘው ታዋቂው መርማር ዩኒቨርሲቲ በፎቶግራፊና ስዕል ጥበብ ትምህርት መከታተል ጀመረ። ነገር ግን ህይወቱ ሙሉ በሙሉ የቀየረውና ያ ካልሆነ ዛሬ ቡራክን አናውቀው ነበር የሚያስብለው አጋጣሚ በ2003 ዓ.ም ተከሰተ። የቡራክ አባት የልጁን ቁመናና መልክ በማየት ለቤስት ሞዴል ኦፍ ቱርኪ ውድድር እንዲመዘገብ ይነግረዋል። ቡራክ ግን ፍላጎቱ የለኝም ብሎ እምቢ አለ። አባቱ ግን አልተስማማም። የቡራክን ፎቶዎች ከቆሻሻ መጣያ ቅርጫት ውስጥ አንስቶ በሚስጥር ለውድድሩ አስተዳዳሪዎች በፖስታ ላከ። አዘጋጆቹ ፎቶውን ሲያዩት ወዲያውኑ ወደ ውድድሩ ጠሩት። ቡራክ አባቱ ያደረገውን ሲያውቅ ቢደነግጥ ወደ ውድድሩ ለመሄድ ተገዶ ነበር። ነገር ግን ነገሮች ወዲያው አልተሳኩም። በ2003 የሞዴሊንግ ውድድር ላይ መረጣ ወቅት ውድቅ ተደረገ። አዎ ዛሬ በዓለም ዙሪያ በሚሊዮኖች የሚደነቀው ቡራክ በዛን ጊዜ ለሞዴሊንግ አይመጥንም ተብሎ ነበር። ነገር ግን ዳኞቹ ከጊዜ በኋላ ስህተታቸውን በመረዳት መልሰው ወደ ውድድሩ ያስገቡት እና ተስፋ የተጣለበት ምርጥ ሞዴል አድርገው መረጡት። ከሁለት ዓመታትም በኋላ በ2005 ዓ.ም ደግሞ ቤስት ሞዴል ኦፍ ቱርኪ በመሆን አንደኛ ወጣ። በዚያው ዓመት በተካሄደው ቤስት ሞዴል ኦፍ ዘ ወርልድ ውድድር ላይ ደግሞ የዓለም ሁለተኛ ደረጃን በማግኘት የመላው ዓለምን ትኩረት ሳበ። ይህ የስኬት ጎዳና በቀጥታ ወደ ትወና ዓለም መራው። በ2006 ዓ.ም ኤክሲ በተሰኘ የቴሌቪዥን ድራማ ላይ የመጀመሪያውን የትወና ሚና ተጫወተ። ከዚያም በተከታታይ በዞርካኪ ኮካና በባቢ ኦዝቺክ ድራማ ላይ በመታየት በቱርክ ውስጥ ስሙ መነሳት ጀመረ። በ2011 ዓ.ም ቡራክ በዓለም አቀፍ ደረጃ እጅግ በጣም ታዋቂ ሆነ። ማግኒፊኬሽን ሴንቸሪ ድራማ ላይ ባልቤይ በሚል የጀግና ወታደር ሚና ተወነ። የነበረው ጠንካራ ገጽታና የትወና ብቃት በመካከለኛው ምስራቅና በምስራቅ አውሮፓ ከፍተኛ ተወዳጅነትን አሰጠው። ከዚያም በ2013 ካልኩሽ በተሰኘ ድራማ ላይ ካምራን ሆኖ ሰራ። በዚህ ድራማ ላይ ከአሁኑ ባለቤቱ ፈሪሄ ኤቪቼ ጋር ተገናኘ። 2015 ግን ታሪክ የተቀየረበት ዓመት ሆነ። ያላለቀ ፍቅር ከራስ አብዳ ወይም ኢንድለስ ሎቭ በተሰኘው ድራማ ላይ ከነስሊሃና ታጉል ጋር በመሆን ከማል ሆኖ የቀረበበት ሚና በዓለም አቀፍ ደረጃ ትልቅ ማዕበል ፈጠረ። ይህ ድራማ ከ110 በላይ ሀገራት የተተረጎመ ሲሆን በዓለም አቀፍ የኤሚ አዋርድ ኢንተርናሽናል ኤሚ አዋርድ ላይ ሽልማት ያሸነፈ የመጀመሪያው የቱርክ ድራማ አድርጎታል። በ2019 ዓ.ም ቡራክ በሙያ ህይወቱ ትልቅና ፈታኙ ሚና ተቀበለ። የኦቶማን ግዛትን የመሰረተው ኡስማን ጋዚን ህይወት በሚተርከው ኩሩስ ኡስማን ድራማ ላይ ዋና ገጸ ባህሪ ሆኖ ተመረጠ። ግን ይህ ሚና አልጋ ባልጋ አልነበረም። ለዚህ ሚና ዝግጅት ቡራክ በቀን ለ9 ሰዓት ያህል የፈረስ ጉልበተኝነት፣ የሰይፍ ፍልሚያና የማርሻል አርት ስልጠናዎች ይወስድ ነበር። በተደጋጋሚም ከፈረስ በመውደቅ ከባድ የእግርና የጀርባ ጉዳቶች አጋጥሞታል። ነገር ግን ስራውን ባለማቋረጡ በሺዎች የሚቆጠሩ ሰዎች አድናቆትን አትርፏል። ድራማው በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች በማፍራት እስከ ዛሬ ድረስ በከፍተኛ ደረጃ እየታየ ይገኛል። ባይከልምሽ ሐሱልዲየ ባልጋይን ተስመስነ ቦይኑና ታክምስ። ይሁን እንጂ ቡራክ ጥሩ ባህሪዎችም እንዳለው አንዳንድ አስቸጋሪ ባህሪዎች ያሉበት። በቡራክ ኦስቲቪት የትወና ህይወት ውስጥ ትልቁና ስሙን ያጎደፈው ክስተት የተከሰተው በኩሩስ ኡስማን ድራማ ላይ ነበር። በዲሴምበር 2020 ዓ.ም በስብስብ ላይ በነበረው ቀረጻ ወቅት ቡራክ ከቴክኒክ ሰራተኞችና ካሜራማኖች ጋር በከባዱ ጭቅጭቅ ውስጥ ገባ። ምስክሮች እንደተናገሩት ቡራክ ከቁጥጥር ውጪ በመሆን በሰራተኞቹ ላይ ከባድ የስድብና የማንቋሸሽ ቃላትን ሰንዝሯል። የተበደሉት 4 የካሜራና የቴክኒክ ሰራተኞች ጉዳዩን ወደ ህግ በመውሰድ በቡራክ ላይ ይፋዊ ክስ መሰረቱ። የቱርክ አቃቢ ህግ ቡራክ ሰራተኞቹን በይፋ በመስደቡና በመደብደቡ እስከ 4 ዓመት ከ1 ወር በሚደርስ የእስራት ቅጣት እንዲቀጣ ጠይቆ ነበር። ቡራክ በበኩሉ እኔ ማንንም አልሰደብኩም፣ ስራችን ውጥረት የበዛበት ስለሆነ ድምፄን ከፍ አድርጌ ነበር ብሎ ቢከራከርም ፍርድ ቤቱ ግን የሰራተኞችን ምስክርነት በመቀበል በ2022 ዓ.ም በቡራክ ላይ የገንዘብ መቀጮና የጥፋተኝነት ውሳኔ ያሳልፎበታል። ከኒሃል ወይም ከነስሊሃና ታጉልና ከባለቤቷ ጋር
በፈጠረው ጥል ሚሊዮኖች ባላለቀ ፍቅር ድራማ ላይ የከማልና የኒሃልን ፍቅር ትዕይንቶች በማየት ተመስጠዋል። ነገር ግን ከካሜራ በስተጀርባ ሁለቱም ተዋናዮች እርስ በርሳቸው የማይነጋገሩ ነበሩ። ችግሩ የጀመረው ቡራክ በሰጠው አንድ ቃለ መጠይቅ ላይ ነበር። ጋዜጠኛው ስለ ፍቅር ትዕይንቶቻቸው ሲጠየቅ እኔና ነስሊሃን ሙያተኞች ነን፣ ባለቤቷ ካዲር ወዳጅ ስለሆነ ምንም አያሳስብም ብሎ በንቀት ተናግሮ ነበር። ይህ ንግግር የነስሊሃን ባለቤት ካዲርን እጅግ አበሳጨው። ካዲር በማህበራዊ ሚዲያ ላይ ይህ ሰው ምን ያህል ትዕቢተኛ ነው፣ እኔና እሱ ምንም አይነት ወዳጅነት የለንም ሲል መልስ ሰጠ። ከዚያን ቀን በኋላ በቡራክና በነስሊሃን መካከል ያለው ግንኙነት ሙሉ በሙሉ ተበላሸ። ከካሜራ ውጭ አይነጋገሩም ነበር። እስከ ድራማው ፍጻሜ ድረስ ይነጋገሩ የነበረው በስክሪፕቱ ትዕዛዝ ብቻ ነበር። እንዲሁም በ2016 የነስሊሃን ሰርግ ላይ ቡራክ አልተገኘም። የቡራክ ሰርግም ላይ ነስሊሃን አልመጣችም። ቃና ቲቪ ላይ የሚተላለፉ ፊልሞችን በቴሌግራም ይመልከቱ። ሁሉንም ፊልሞች ወዲያውኑ እንለቃለን። አውርዳችሁ ያለ ኢንተርኔት ወይም በኢንተርኔት መመልከት ትችላላችሁ። በጣም ትጠቀሙበታላችሁ። እንዳያመልጣችሁ። ሊንክ ዲስክሪፕሽን ወይም ደግሞ ኮሜንት ላይ አለ። ካልሆነም ቴሌግራም ላይ ሰርች @ሄናቃና ከዛ ሪኩዌስት ቱ ጆይን። የቱርክ ጋዜጠኞች ቡራክን ለመቅረብ እጅግ አስቸጋሪና ትዕቢተኛ ነው ሲሉ ይገልጹታል። በበርካታ አጋጣሚዎች ቡራክ ከባለቤቱ ከፌሪዬ ኤቪቺ ጋር በምግብ ቤቶች ወይም በጎዳና ላይ በሚወጣበት ጊዜ ለጋዜጠኞች ጥያቄዎች የሚሰጠው ምላሽ፣ የፊቱ ገጽታ የበርካታ ሰዎችን ቅሬታ አስነስቷል። ጋዜጠኞቹን ዝቅ አድርጎ ማየትና ጥያቄዎቹን ችላ ብሎ ማለፍ የተለመደ ባህሪው እንደሆነ ይነገራል። በተጨማሪም በ2021 በቼቼኒያ ከተካሄደው የሀገሪቱ መሪ ራምዛን ካድሮሽ ግብዣ ጋር ተያይዞ ከፍተኛ ትችት ተሰንዝሮበታል። ቡራክ በጥቅምና በገንዘብ ምክንያት አናዳጅ ከሆኑ የፖለቲካ መሪዎች ጋር ቅርበት ይፈጥራል በሚል በቱርክ ሕዝብ ዘንድ ስሙ ተነስቷል። ስለ ግል ሕይወቱ ስናነሳ ቡራክ በ2017 ዓ.ም ከተዋናይ ፌሪዬ ኤቪቺ ጋር በኢስታንቡል እጅግ ደማቅ የሆነ ሰርግ ጋብቻ ፈጸመ። በቱርክ ውስጥ የጥበብ ዓለም አርያ ባለትዳሮች ተብለው ይጠራሉ። ካራን እና ካራም የተባሉ ሁለት ወንድ ልጆችም አሏቸው። ቡራክ ከተዋናይነቱ በተጨማሪ በሪልስቴትና በሬስቶራንት ንግዶች ላይ የተሰማራ ሲሆን የበርካታ ዓለም አቀፍ የፋሽንና የሰዓት ብራንዶች አምባሳደር ነው። የተጣራ ሀብቱ $25 ሚሊዮን በላይ እንደሚሆን ይገመታል። ከቆሻሻ መጣያ ውስጥ ከተጣለ ፎቶ ተነስቶ እስከ ዓለም አቀፍ የሲኒማ ኮከብነት የቡራክ ኦስቲቪት ታሪክ ለሁላችንም ትልቅ ትምህርት ነው። ታዋቂነትና ስኬት ሁልጊዜም አዎንታዊ ጎን ብቻ የላቸውም። በስክሪኑ ላይ የምናያቸው የጀግና ሚናዎች ከጀርባ ስጋና ደም ያለው ስህተት የሚሰራና አንዳንዴም ወሰን የሚያልፍ ሰው ይኖርበታል። የቡራክ ኦስቲቪት እነዚህ ያልተወደዱ ታሪኮች በደጋፊዎች ዘንድ ክርክር ቢያስነሱም የትወና ብቃቱን ግን ማንም ሊክደው አይችልም። እናንተ ስለ ቡራክ ኦስቲቪት አስቸጋሪ ባህሪዎቹ ምን ታስባላችሁ? አርቲስቶች በስራቸው ብቻ መመዘን አለባቸው ወይስ በባህሪያቸው? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ከተመቻችሁ ኦፍኮርስ ይመቻችኋል፣ ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። የነስሊሃን አታጉልን ወይም የኒሃልን እውነተኛ አስገራሚ ህይወት ማወቅ ከፈለጋችሁ ይህንን ቪዲዮ ተጫኑት።